ታኅሳስ 22 ዕለተ ሮብ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ቀን እናመሰግናለን። አብረን ስለሆንክ እናመሰግናለን። እግዚአብሔር ስለጠበቅከን፣ እግዚአብሔር ሆይ ስለረዳህን፣ አካሄዳችንን ስለጠበቅከው በጌታ በኢየሱስ ክርስቶስም እናመሰግናለን። በተለያዩ ነገሮች ውስጥ በሚለዋወጡ ነገሮች ውስጥ አንተ ግን ሳትለወጥ እግዚአብሔር ሆይ አባትነት ከኛ ጋር ስለሆነ እወዳችኋለሁ ብለህ በኋላ ላይ እንዳልጠላህም እግዚአብሔር ሆይ እናመሰግንሃለን። ስለ ምሕረት እናመሰግንሃለን። ካንተ ስለሆነው ፍቅር እናመሰግናለን። ቸርነትና ምሕረትህ ለዘላለም ሕይወታችን ስለሚከተለው በሕይወት እንኖራለን፣ በቤት እንኖራለን፣ በቤት ተተክለን እንኖራለን። ስለዚህ እናመሰግንሃለን። እግዚአብሔር ሆይ ስም የተባረከ ይሁን። በምንሄድበት ቦታ ሁሉ ያንተ መለኮታዊ ጥበቃ ስለሚከተለን እናመሰግናለን። እግዚአብሔር አባት ሆይ አካሄዳችንን ስለምጠብቀው እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ደግሞ እንጸልያለን። ቃልህ ላይ ተመስርተን እንጸልያለን። ቃልህ ሲናገር እንደዚህ ይላል፣ ብስለት የሌላቸው ስደታቸውን ይገድላቸዋል፣ ተላሎችንም ቸልተኛቸው ያጠፋቸዋል። የሚያዳምጡኝ ሁሉ ግን በሰላም ይኖራል፣ ክፉን ሳይፈራ ያለ ስጋት ይቀመጣል እንደሚለው እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተን ሰምተን እንረጋጋ ዘንድ፣ አንተን ሰምተን እንራመድ ዘንድ፣ አንተን ሰምተን እግዚአብሔር ሆይ በሰላም እንኖር ዘንድ እግዚአብሔር ሆይ በዚህ ሰላም በሌለበት ዓለም ሕይወታችንን በሰላም እንድትጠብቀን እንጸልያለን። አካሄዳችን በአንተ የተጠበቀ ይሁን። እግዚአብሔር በዚህ ጠዋት ለሚወጡ፣ ወደ ስራ ለሚሄዱ፣ ወደ ትምህርት ለሚሄዱ፣ ወደ ተለያየ ቦታ ወደ አገልግሎት የሚሄዱ እግዚአብሔር በጌታ በኢየሱስ ስም አንተን በመስማት ከስጋት እንዲያርፉ እጸልያለሁ። ከስጋት ማረፍ ይሆንልን። እግዚአብሔር በጌታ በኢየሱስ ስም የሚያዳምጠኝ ሁሉ ግን በሰላም ይኖራል፣ ክፉንም ሳይፈራ ያለ ስጋት ይቀመጣል እንዳልከው በጌታ በኢየሱስ ክርስቶስ ስም አባት ሆይ አንተን መስማት ይሆንልን። ሁኔታውን መስማት ሳይሆን አንተን መስማት ይሆንልን። ያንተን ቃል መስማት ይሆንልን። ያንተን ቃል ሰምተን መታዘዝ ይሆንልን። ያንተን ቃል ሰምተን ረፍት ይሆንልን። ያንተን ቃል ሰምተን እግዚአብሔር ከስጋት ማረፍ ይሆንልን። እግዚአብሔር ሆይ ቃል ልክ ነው። ቃል እግዚአብሔር ሆይ የነጻ ነው። እግዚአብሔር ሆይ የነጠረ ነው። ስለዚህ እግዚአብሔር በጌታ በኢየሱስ ስም አንተን የሚሰሙ ጆሮዎች ይገጠሙልን። አንተን የሚሰሙ ልብ እግዚአብሔር ሆይ ሰምተው የሚታዘዝን ልብ እንድትሰጠን እንጸልያለን። በዚህ በማለዳ ጸሎት ላይ እግዚአብሔር ሆይ በጌታ በኢየሱስ ስም በተለያዩ ፍርሃት ውስጥ ያሉ፣ በተለያዩ ስጋት ውስጥ ያሉ እግዚአብሔር ሆይ ድምጽ እንዲላክላቸው እግዚአብሔር ሆይ ከስጋት የሚያድናቸው እግዚአብሔር ሆይ ከፍርሃት የሚያድናቸው ድምጽ እንዲላክላቸው በኢየሱስ ስም እንጸልያለን። ድምጽ እንድታሰማቸው እግዚአብሔር እየሰጉበት ያሉት ነገር፣ እግዚአብሔር እየፈሩበት ያሉት ነገር፣ ፍርሃት በውስጣቸው ያሉ ሰዎች እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተ እንድትጠብቃቸው ጸልይ። አንተ ድምጽህን እንድታወራቸው ጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እግዚአብሔር የፍቅር የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ተብሎ ለተጻፈ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ፍርሃት ከሕይወታቸው የተወገደ ይሁን። ስጋት ከሕይወታቸው የተወገደ ይሁን። ነገር ግን ቃልህ እግዚአብሔር ቃልህን መስማት ይብዛልን። ድምጽህን መስማት ይብዛልን። ሰላም ይኖረናል። ያኔ ሰላም ይበዛልናል። ያኔ አንተን የሚሰሙ ይረጋጋሉ። አንተን የሚሰሙ እግዚአብሔር ሆይ እንደ አንበሳ ካለምንም ስጋት ይራመዳሉ። እግዚአብሔር አንተን የሚሰሙ እግዚአብሔር ሆይ በሰላም ይኖራሉ። ስለዚህ እግዚአብሔር ድምጽህን አሰማን። ድምጽህን በማለዳ አሰማን። ወዴት፣ ቤት፣ ማንን፣ በየትኛው ጊዜ ማግኘት እንዳለብን አሳውቀን። እግዚአብሔር ወይ ቤት መውጣት እንዳለብን ባሪያ ዳዊት ብዙ ጊዜ ልውጣ ወይ ብሎ እንደሚጠይቅ፣ ልሂድ ሆይ ትሰጠኛለህ ብሎ እንደሚጠይቅህ፣ ከዛም ደግሞ በየት ልሂድ፣ ቤቱ ጋር አቅጣጫ ልሂድ ብሎ ምሪት እንደሚጠይቅ እግዚአብሔር በኢየሱስ ምሪትን የሚሰጥ ድምጽ በላያችን ላይ ይለቀቅ። ድምጽ
ይለቀቅ። ድምፅህን መስማት ይሆንልን። አንተን መስማት ሰላም አለው። አንተን መስማት ፍቅር አለው። አንተን መስማት ኃይል አለው። እግዚአብሔር ከስጋት የሚያድን ከፍርሃት የሚያድን በሰላም የሚያኖር ድምፅ በኢየሱስ ክርስቶስ ስም ይላክልን። ድምፅ በኢየሱስ ክርስቶስ ስም ይላክልን። በዚህ ማለዳ በሚወጡት እግዚአብሔር ሆይ በኢየሱስ ክርስቶስ መንገዳቸው የተቃናላቸው ይሁን። በዚህ ማለዳ የሚሰሩ እግዚአብሔር ስራቸው የተቃናላቸው ይሁን። በዚህ ማለዳ የሚወጡ የሚማሩ በተለያየ መስክ የሚኖሩ እግዚአብሔር ሆይ በኢየሱስ ስም በሰላም ይጠበቁ። እግዚአብሔር ከክፉ ጠብቃቸው፣ ከክፉ ጠብቃቸው፣ ከክፉ ሰውራቸው፣ ከተለያዩ እግዚአብሔር ወጥመዶች፣ ከጠላት ወጥመዶች በኢየሱስ ስም ጠብቃቸው። በመንገዳቸው ላይ ክፉን የሚዘራ የትኛውም ኃይል በኢየሱስ ስም የተመታ እግዚአብሔር ሆይ አንተ በክፉዎች ላይ ታስኬደናለህ። አንተ በቅጥሮች ላይ ታስኬደናለህ። አንተ ኃይላችን ነህና ስለምትጠብቀን በደም ስለምትሸፍነን እናመሰግናለን። እግዚአብሔር በኢየሱስ ክርስቶስ ስም በመኪና የሚሄዱ ሹፌሮች መኪናን የሚያሽከረክሩ እግዚአብሔር ማስተዋል እንድትሰጣቸው ከየትኛውም አደጋ እንድትጠብቃቸው አንተ መስማት እንዲሆንላቸው እግዚአብሔር ሆይ ሕዝቡን በሰላም ያስተናግዱ ዘንድ እግዚአብሔር እንድትረዳቸው አይምሯቸው ውስጥ ሰላም እንዲሞላ እግዚአብሔር በኢየሱስ ክርስቶስ ስም እንድትጠብቃቸው ጸለይን። እንድትጠብቃቸው ጸለይን። እግዚአብሔር በስራ ቦታ የሚሰሩ ስራቸው የተቃናላቸው፣ ስራቸው የተባረከላቸው ይሁን። ፍሬያማ ይሁኑ። እግዚአብሔር በሰላም መኖር ይሁንላቸው። ስጋት ከህይወታቸው ይወገድ። ፍርሃት ከህይወታቸው ይወገድ። አንተ ኃይልህን አሳያቸው። አንተ ብርታት መሆንን አሳያቸው። እግዚአብሔር በተለያዩ ቦታ ስጋት የተላከባቸው፣ ፍርሃት የተላከባቸው ምንጩ የደረቀ ይሁን። አባቶ ይህንን ስለምታደርግ እናመሰግንሃለን። ኃይልን ስለምትሰጥ እናመሰግንሃለን። በልጅ በኢየሱስ ስም አሜን።